እንኳን ወደዚህ ቻናል በሰላም መጣችሁ። ይህ የቢኤም ትሬድስ ኦፊሻል ዩቲዩብ ቻናል ነው። የተለያዩ ከትሬድ ጋር የተያዙ ትምህርቶችን፣ ፍሪ ፈንድ አካውንቶችን፣ ሪካፖችን የምንለቅበት ቻናል ስለሆነ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ቤተሰቡን። ኦኬ ጋይስ፣ በግል ጉዳይ ምክንያት ነው በዚህ ኮርስ ዙሪያ ፓርቶችን ቶሎ ፖስት ማድረገው። እዚህም ይቅርታ ጠይቃለሁ። በዛሬው ቪዲዮ ላይ ስለ ትዊዘር የተባለ የካንድልስቲክ ፓተርን የምናይ ሲሆን በደንብ ጠልቀን ለማየት እንሞክራለን። እስከ ቪዲዮ መጨረሻ አብራችሁ ነው። ወደ ቪዲዮ ከመግባታችን በፊት ቶሎ የምንለቃቸው አፕዴቶችን ይደርሷችሁ የቴሌግራም ቻናላችንን ዲስክሪፕሽን ላይ ባለው ሊንክ መቀላቀላችሁን እንዳትረሱ። ወደ ቪዲዮ። ትዊዘር ካንድል ፓተርን። ስለዚህ ካንድል ሰምታችኋል። በዛሬው ቪዲዮ ስለዚህ ካንድል እናያለን። ይህ ካንድል ማለትም ትዊዘር ከኢንገልፊንግ ባር ጋር ተመሳሳይ የሆነ ካንድል ሲሆን ነገር ግን በመካከላቸው ትልቅ የሆነ ልዩነት አለ። እሱም ትዊዘር ክሬት የሚሆነው እንደ ኢንገልፊንግ ባር ሁለት አይነት ካንድል ነው። ማለትም ቡሊሽ እና ቤሪሽ ወይንም ቤሪሽ እና ቡሊሽ። ነገር ግን እነዚህ ካንድሎች ሴም የሆነ ሎ ወይም ሃይ ሲኖራቸው ኢንገልፊንግ ከመባል ይልቅ ትዊዘር ፎርም ሆነ ይባላል። በዚህም በሚፈጥራቸው ሃዮችና ሎዎች ሴም ማለት ነው። ትዊዘርን በሁለት መልኩ ልናገኙ እንችላለን። የመጀመሪያው ቦቶም ላይ ሲሆን ሁለተኛው ደግሞ ቶፕ ላይ ነው። እነዚህን ካንድሎች ሰፋ አድርገን ለማየት እንሞክር። እስቲ በመጀመሪያ ስለ ትዊዘር ቦቶም እንይ። ትዊዘር ቦቶም የሚባለው ማርኬት በዳውን ትሬንድ ላይ ሲሆን የሚፈጥራቸው የሁለት ካንድሎች ሴም ሎ ትዊዘር ቦቶም ይባላል። እዚህ ምስሉ ላይ እንደምታዩት ማርኬት ዳውን ላይ በነበረበት ሰዓት የፈጠራቸው ሴም ሎዎች ትዊዘር ቦቶም የሚባለውን ታይፕ ያሳያሉ። ይህ ትዊዘር ቦቶም ብዙ ጊዜ በቦዲም በዊክም ሊፈጠር ይችላል። ምንም ችግር የለውም። ዋናው ፕራይሱ ሴም ሎ ላይ ክሎዝ ማድረጉ ነው። እናም እናንተ እንደምትረዱት ማርኬት ዳውን ትሬንድ ላይ በነበረበት ሰዓት ላይ ይህን ካንድል በቦዲም በዊክም ከፈጠረ ትዊዘር ቦቶም መሆኑን መረዳት ትችላላችሁ ማለት ነው። ሌላኛው የትዊዘር ታይፕ ደግሞ ትዊዘር ቶፕ ነው። በቀላሉ እንደምትረዱት ትዊዘር ቶፕ የትዊዘር ቦቶም ተቃራኒ ነው። ትዊዘር ቶፕ የሚፈጠረው የማርኬት ፒክ ሌቭል ላይ ወይም አፕ ትሬንድ ላይ ነው። እዚህ ምስሉ ላይ እንደምታዩት ትዊዘር ቶፕ ልክ እንደ ትዊዘር ቦቶም በቦዲም ወይም በዊክ ክሬት ሊደረግ ይችላል። እናንተ ፎከስ ማድረግ ያለባችሁ ማርኬቱ ሴም ፕራይስ ሎዎችን ፈጥሯል ወይ በካንድል ደረጃ ማለት ነው። ከዚህ በፊት ስለ ማርኬት ካንድል ኦፕን ክሎዝ አይተናል። ያላያችሁ ካላችሁ ተመለሳችሁ ማየት ትችላላችሁ። ወደ ትዊዘር ቶፕ ስንመለስ ማርኬት በቦዲም ይሁን በዊክም ሴም የሆነ ሃይን ሲፈጥር ትዊዘር ቶፕ መሆኑን መረዳት አለባችሁ። ቅድም ትዊዘር ቦቶም ላይ ሴም የሆኑ ሎዎችን ነበር ሲፈጥር የነበረው። አሁን ላይ ግን ሴም የሆኑ ኢኳል ሃዮችን በካንድል ደረጃ ማለት ነው፣ በስትራክቸር ሳይሆን በካንድል ደረጃ ሴም ኢኳል ሃዮችን ከፈጠረ ትዊዘር ቶፕ መሆኑን መረዳት ትችላላችሁ። በመጨረሻም ለማጠቃለል ያክል ስለ ትዊዘር መረዳት ያለባችሁ ትዊዘር በማርኬት አፕ ትሬንድ ላይም ዳውን ትሬንድ ላይም ሲፈጠር ከማርኬት ኤክስፔክት ማድረግ ያለባችሁ የማርኬቱ ትሬንድ ሪቨርስ ሊያደርግ መሆኑን ነው። ትዊዘር ካንድል በአፕ ላይ ሲሆን ወደ ዳውን ላይ ክሬት ሲደረግ ደግሞ ወደ አፕ ሪቨርስ ሊያደርግ መሆኑን መረዳትና መገንዘብ ይኖርባችኋል ማለት ነው። በዚህ ቪዲዮ ዙሪያ ላይ ጥያቄ እንዲሁም አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። የዛሬውን ቪዲዮ በዚሁ እናጠናቅቃለን።
በሌላ ፓርት እስክንመለስ ድረስ መልካም ጊዜ